አመነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ውድ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች የቅዱሳን የጻድቃን የሰማዕታት እንዲሁም የቅዱስ መስቀል ወዳጆች በልዑል እግዚአብሔር ፍጹም ሰላምታ እንደምን አላችሁ? አሜን። የእግዚአብሔር አምላካችን ስም የተመሰገነ ይሁን። በቀጠሯችን እንግዲህ ባሰብኩት ቀጠሮ ማለት ነው ተገኝቼ አለው እና በዛሬው ቪዲዮ ምን ለመስራት ነው ያሰብኩትኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንነት እና አስተምህሮ ምን ይመስላል የሚለውን ነገር በጥቂቱ አነሳና ከሌሎች አብያተ እምነቶች ወይም ደግሞ ከሌሎች እምነቶች ጋር ያላትን ልዩነት በተወሰነ መንገድ ዳስስና እቀጥላለሁ ማለት ነው። ለዛሬ ሁለት ዓላማ ነው ማለት ነው። ለሁለት ዓላማ ነው የዛሬውን ቪዲዮ የምሰራው። አንደኛ እምነታችንን ለማሳወቅና ለማወቅ፣ ሌላው ደግሞ የኛ እምነት ከሌሎች እምነቶች ጋር ያለውን ልዩነት በተወሰነ መንገድ ለማሳየት ነው ማለት ነው። ዓላማው ምንድነው? ይህን ማወቃችን ለምን ይጠቅመናል? ወይም ይህን ማስረዳቴ ማሳወቄ ለምን ይጠቅመኛል? ዶግማቲክ የሆኑ ነገሮችን ወይም ደግሞ ዶግማ ነክ የሆኑ ነገሮችን ወይም ከአስተምህሮ ጋር የተያያዙ ነገሮችን እያነሳን እንድንማማር ነው የሚጠቅመኝ ማለት ነው። ለምሳሌ ከሌሎች እምነቶች ከሚለዩን ዶግማቲክ ወይም ደግሞ ዶግማዊ የሆኑ ልዩነቶች ይኖራሉ። እነዛን ልዩነቶች እያነሳን ከምን አንጻር የኛ እምነት ትክክል ነው ብለን እናምናለን የሚለውን የማሳይበት ይሆናል ማለት ነው። ስለዚህ ይሄ ሴሽን ስለ ዶግማ ወይም ዶግማ ነክ የሆኑ ነገሮችን የምናይበት ነው ይሄ ክፍለ ጊዜ ማለት ነው። ረቡዕ ከማታ 2 ሰዓት በኋላ ነው ቪዲዮዎችን እየሰራው መለቀው። ዘውትር ረቡዕ ከ2 ሰዓት በኋላ ማለት ነው። ዶግማቲክ የሆኑ ነገሮች ወይም ደግሞ ዶግማ ነክ የሆኑ ነገሮችን የሃይማኖት አስተምህሮችን ማለት ነው የምለቀው። በዚህ ቀን የምለቀው እንደዚህ አይነት ቪዲዮዎችን ነው። ስለዚህ አሁን በመቀጠል ወደ ምንድን ነው የምናልፈው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንነት ወይም ደግሞ ኦርቶዶክስ እና ተዋሕዶ ከሚሉት ቃላቶች የመጣ እንደሆነ እናውቃለን እና ትርጉሞቹ ምንድናቸው የሚሉትን አይተን እንመለሳለን። እሺ፣ የሃይማኖታችንን ትርጉም ከጥንት አመጣጡ ለማወቅ የማቴዎስ ወንጌል ምዕራፍ 16 ቁጥር 13 እስከ 18 ያለውን ቃል መመልከት ያስፈልጋል። እሱም ምንድነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን የጠየቃቸው ጥያቄ ነበረ። እርሱም ምንድነው? ስለ ማንነቱ ሲጠይቃቸው ነው። ማን ይሉኛል ሰዎች እኔን ማን ይሉኛል ብሎ በጠየቃቸው ጥያቄ ላይ የተለያዩ ሀሳቦችን አንስተው ነበር። የመጀመሪያው ኤልያስ ነው ይሉሃል፣ ኤርሚያስ ነው ይሉሃል፣ ከነቢያት አንዱ ነው ይሉሃል ሲሉት ነበር። ከዛ እሱም መልሶ ምን አላቸው? እናንተስ እኔን ማን ትሉኛላችሁ ሲላቸው ሐዋርያው ቅዱስ ጴጥሮስ አንተ የክርስቶስ የእግዚአብሔር ልጅ ነህ ብሎ በመለሰለት ምላሽ መሰረት ጌታችን ለሐዋርያው ለቅዱስ ጴጥሮስ የክህነትን ስልጣን ሰጥቶታል ማለት ነው። ቤተክርስቲያንንም በእሱ መሰረት ወይም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን በማመን ላይ መስርቶታል ማለት ነው። ስለዚህ የጥንት አመጣጥ ወይም ደግሞ የቤተክርስቲያን አመሰራረት ይህን ይመስላል። እዚህ ላይ ደግሞ ኦርቶዶክስ የሚለው ቃል ከየት መጣ የሚለውን እንመልሳለን። ኦርቶዶክስ የሚለው ቃል ኦርት እና ዶክስ ከሚሉት ሁለት የግሪክ ቃላት የመጣ ሲሆን ኦርት ማለት ቀጥተኛ ወይም ትክክለኛ ሲሆን ዶክስ ደግሞ አስተምህሮ ወይም እምነት ማለት ነው። ስለዚህ ኦርቶዶክስ ማለት ቀጥተኛ ወይም ትክክለኛ አስተምህሮ ወይም እምነት ማለት ነው። ይህን ቃል ይጠቀሙበት የነበሩት እንግዲህ የሐዋርያትን ፈለግ በመከተል የመጡት ሐዋርያት ናቸው ማለት ነው። የሐዋርያት ተከታዮች ናቸው ማለት ነው። እነሱ ናቸው የሰየሙት። ይህንንም ቃል ሊጠቀሙበት የነበረው ለምንድን ነው? ሌሎች አስተምህሮቶች ስለነበሩ ነው። የተሳሳቱ አስተምህሮቶች ስለነበሩ እነሱ አስተምህሮቶች ለይቶ የያዙት እምነት የሐዋርያት ሲከተሉት የነበረውን እምነት እንደሆነ ለማሳየት ነው። ይህም ማለት ሐዋርያው ቅዱስ ጴጥሮስ በሰጠው ምስክርነት ላይ ተመርኩዞ ማለት ነው እሱን ሲከተሉ ነበር። እሱን ለማሳየት ነው። ሌላው ደግሞ ተዋሕዶ የሚለው ቃል ነው። ተዋሕዶ የሚለው ቃል በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የምንጠቀመው ነው። ሌሎች አብያተ ክርስቲያናት ላይ አናገኘውም። እና ተዋሕዶ የሚለውን ቃል ለምንድነው የምንጠቀመው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መለኮቱን ከስጋ ጋር እንዳዋሃደ እና ከእመቤታችን ሲወለድ መለኮቱን ከስጋ ጋር እንዳዋሃደ የምናምንበት ነው። ለዛ ነው ተዋሕዶ የሚለውን ቃል የምንጠቀመው። ስለዚህ በጠቅላላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተብሎ ይጠራል ማለት ነው። የምናምነው ምንድን ነው? ከሶስቱ አካል አንዱ ወይም ከስላሴ
ማለት ነው። ከሶስቱ አካል አንዱ ወልድ በተለየ አካል ወይም ደግሞ ከእመቤታችን ስጋን ነስቶ ሰው መሆኑን እየመሰከርን የምናምንበት እምነት ነው ማለት ነው። የተለያዩ አስተምሮች በውስጡ አሉ። ይሄ ቤዙ ነው። ያው ቅዱስ ጴጥሮስ እንደመሰከረው ማለት ነው። ይሄ ቤዙ ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ትመስላለች። እሺ ትርጉሙን በዚህ መንገድ አይተን መተናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትርጉሟ ይሄ ነው ማለት ነው። ምን አስተምሮ አላት የሚለውንም በተወሰነ መንገድ አስረድቻለሁ። አሁን በመቀጠል ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ሌሎች አብያተ እምነቶች ወይም ደግሞ ሌሎች እምነቶች ያለንን ልዩነት እናያለን ማለት ነው። በተወሰነ መንገድ ነው ማሳያችሁ፣ አይተን እንመለሳለን። እንግዲህ አብዛኞቻችን እንደምናስበው ከካቶሊኮች ጋር ካቶሊኮች በጫማቸው ቤተክርስቲያን ስለሚገቡ ወይም በልተው ቅዳሴ ስለሚያስቀድሱ ቤተክርስቲያን ስለሚገቡ ስለሚቆርቡ ምናምን አይደለም። በልተው ስለሚቆርቡ ምናምን አይደለም። ከዛም ያለፈ ነው። ከፕሮቴስታንቶች ወይም ጴንጤ ብለን ከምንጠራቸውም ጋር ያለ ልዩነት የእመቤታችን ጉዳይ ብቻ አይደለም። እመቤታችን አማላጅ ነች አይደለች የሚለው አይደለም። በብዛት የሚነሳው እሱ ነው እንጂ። ነገር ግን ትላልቅ ጉዳዮች አሉ፣ የሚለዩን ትላልቅ ጉዳዮች አሉ። እነዚህ አሁን ያየናቸው ከስርዓት አንጻር የሚለዩን ናቸው። እኛ በጫማችን አንገባም፣ እነሱ ከነጫማቸው ይገባሉ። እኛ ጾመን ነው የምንቆርበው። ቤተክርስቲያን ስንገባም በባዶ ሆዳችን ነው። እሱ ልዩነት ያው ከስርዓት ጋር የተያዘ ልዩነት ነው። ነገር ግን ከዛ ባለፈ ደግሞ የተለያዩ ልዩነቶች አሉብን፣ ትላልቅ ልዩነቶች ማለት ነው። ዶግማቲክ ወይም ደግሞ የአስተምሮ ልዩነት ማለት ነው። እነሱም በትንሹ እንይ። እዚህ ጋር ልዩነቶቹን ስናይ እንግዲህ የራሳቸው ማብራሪያ ያላቸው ናቸው። በጣም በጥልቀት ተገብተው ሊታዩ የሚገባቸው ነጥቦች ናቸው። ለራሳቸው ደግሞ ማብራሪያዎቹን ለማቅረብ እሞክራለሁ። የራሱ ክፍለ ጊዜ ይኖረዋል ማለት ነው እነዚህ ልዩነቶች ለመግለጽ። ከምን አንጻር ነው የኛ አስተምሮ ልክ ነው የሚለውን ለመግለጽ ማለት ነው። ስለዚህ ለአሁኑ ዝም ብሎ ለማሳየት ያክል ነው፣ ምንድነው ልዩነታችን የሚለውን ለማሳየት ነው ማለት ነው። እሺ ወደ መጀመሪያው ልዩነት ስንገባ በእኛ በኦርቶዶክስ አማኞች ዘንድ ወይም በኦርቶዶክስ አስተምሮ መንፈስ ቅዱስ ከአብ ብቻ ነው የሰረጸው ብለን እናምናለን። ጸሎት ሃይማኖት ላይ ወይም የሃይማኖት ጸሎት ላይ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን እንላለን እንጂ ከአብና ከወልድ የሰረጸ ብለን አናምንም። ስለዚህ ከአብ የሰረጸ ነው እንላለን። በካቶሊክና ፕሮቴስታንቲዝም ደግሞ ከአብና ከወልድ የሰረጸ ነው ብለው ያምናሉ። ይሄ ልዩነታችን ነው። የራሱ ማብራሪያ ይኖረዋል። እሱን ደግሞ በሌላ ክፍለ ጊዜ ነው የምናየው። ሌላኛው ልዩነታችን ደግሞ ኢየሱስ ክርስቶስ ስጋን ነስቶ ከእመቤታችን ከቅድስት ድንግል ማርያም እንደተወለደ ሶስታችን እናምናለን። ሶስቱም እምነቶች ያምናሉ። ነገር ግን በእኛ ያለው ምንድነው? ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል ብለን እናምናለን። ይህም ማለት ምን ማለት ነው? ጌታችን ኢየሱስ ክርስቶስ መለኮትና ስጋ በአንድ ላይ በመዋሃድ ነው ኢየሱስ ክርስቶስ ብለን የምንጠራው። የመለኮት ባህሪውና የስጋ ባህሪው አንድ ላይ ተዋህደው በአንድነት ነው ያሉትና ስራን ሲያከናውን ነገሮችን ሲፈጽም መለኮቱ ለብቻው ይሄን ሰራ፣ ስጋው ይሄን ለብቻው ሰራ ብለን አንልም። ለምሳሌ ሙት ያስነሳው መለኮቱ ለብቻው ነው ብለን አንልም። ያስነሳው ኢየሱስ ክርስቶስ ነው ብለን ነው ምናምነው። ኢየሱስ ክርስቶስ ማለት ደግሞ ፍጹም አምላክ ፍጹም ሰው ስለሆነ ማለት ነው። ስለዚህ መለኮቱ ለብቻው አስነሳ አንልም። ሲመገብ፣ ሲራብ፣ ሲጠማ ስናይ ደግሞ ስጋው ለብቻው ነው የተጠማው፣ ስጋው ለብቻው ነው የተራበው አንልም ማለት ነው። ኢየሱስ ክርስቶስ ነው የተራበው ነው የምንለው እንጂ ስጋው ለብቻው ተራበ አንልም። ስለዚህ ተዋህዶ የሚለውን ነገር በዚህ መንገድ እንገልጸዋለን። በእነሱ በኩል ደግሞ ለሁለት ይከፋፍሉታል ማለት ነው። የሆነን ስራ የሰራው ከመለኮቱ አንጻር ነው። ስለዚህ ለብቻው መለኮቱ ነው ይህን ስራ የሰራው። የስጋ ስራ ሲሰራ ሲታይ ደግሞ ይህን ስጋው ለብቻው ነው የሰራው የሚል አይነት ሀሳብ ነው ያለው። ይህም ትልቁ ልዩነታችን ነው። ሌላኛው ደግሞ በጥምቀት አማናዊነት ወይም በጥምቀትና በቁርባን አማናዊነት እናምናለን። ይህም ማለት ጥምቀት ልጅነትን የእግዚአብሔር ልጅነትን ያሰጣል ብለን እናምናለን እኛ። ካቶሊኮቹም ያምናሉ። ፕሮቴስታንቶች ግን የተለያየ ሀሳብ አላቸው። አብዛኞቹ ግን ካመንን በኢየሱስ ክርስቶስ ካመንን ድነናልና ጥምቀትም ቁርባንም አያስፈልግም፣ ምልክት ሲምቦሊክ ነው ወይም ደግሞ አማናዊ እውነተኛ አይደለም ብለው ያምናሉ። ይሄ ልዩነታችን ነው። ከካቶሊኮች ጋር ግን ተመሳሳይ አስተሳሰብ አለን በቁርባንና በጥምቀት በኩል ማለት ነው። ይህም ማለት ሕይወት ይሰጣሉ። ቁርባን ሕይወት ይሰጣል፣ ጥምቀት ደግሞ ልጅነትን ያሰጣል ብለን እናምናለን። ነገር ግን በቁርባን በኩል ከካቶሊኮች ጋር አንዳንድ ልዩነቶች ይኖሩብናል። እሱንም
የምናይ ይሆናል እግዚአብሔር ከፈቀደ። ሌላኛው ልዩነታችን በቅዱሳን ምልጃ እኛ እናምናለን። እነሱ ማለትም እኛ ካቶሊኮችና ኦርቶዶክሶች በቅዱሳን ምልጃ ስናምን፣ ፕሮቴስታንቶች ደግሞ በዚያ አያምኑም። የሚያምኑት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አማላጅ ነው ብሎ ያምናሉ። እሱም ልዩነታችን ነው። እንግዲህ የተለያዩ ልዩነቶች ይኖራሉ። ለዛሬ እነዚህን ሶስቱን አራቱን ልዩነቶች አመጣው እንጂ የተለያዩ ልዩነቶች አሉ። እነሱም በጊዜ ሂደት እንግዲህ እያነሳናቸው የምንማማር ከሆነ እናያለን። ለዛሬ ያቀረብኩት ይሄ ነው። ይህን ይመስላል እንግዲህ የዛሬው ቪዲዮአችን። በዛሬው ቪዲዮ ምን አይተናል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን ትመስላለች፣ ምን አስተምሮ አላት የሚለውን እና ሌሎች እምነቶች ደግሞ ምን ያስተምራሉ፣ ከኛ ጋርስ ምን ይለያቸዋል የሚለውን በዚህ መንገድ አይተናል። የበለጠ ደግሞ ፋርዘር ሄዳችሁ ወይም ደግሞ የበለጠ ዳሳችሁ ማወቅ ትችላላችሁ። በተወሰነ መንገድ እኔ ያሳይቻለሁ። ስለዚህ ለዛሬ ያዝኩት ቪዲዮ ይሄን ነው የሚመስለው። በቀጣይ እንግዲህ ቀኖና ነክ ነገር ነው የማቀርብላችሁ። ይሄ ማለት ረቡዕ ዶግማ ነክ ነገሮች እንደማቀርብ ነው የነገርኳችሁ። ቅዳሜ ማታ ደግሞ ከ2 ሰዓት በኋላ ቀኖና ነክ ቪዲዮ ወይም ከስርዓት ጋር የተገናኙ ቪዲዮዎችን እየሰራው ነው መለቅላችሁ። መከታተል እንዳትረሱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።